ነው? ይኸውልህ ለእንትን ለአንዳንድ ፊልም የሚሆን ነገር እያንበብኩ ዋልስ ትፈልጋለህ? አዎ شكرا يا كونجا ቁጭ በል አስደከምኩት አይደል? ቁርስ ጠግበሃል ግን? ኧረ ከዚህ በላይ እኔ ብዙ ቁርስ አልፈልግም። ለምን? በቃ እንደዛ ነው። አንቺ ራሱ የኔ ቁርስ አይደለም። ቤት ስትውል ስራ ነው የምውለው እንግዲህ ታውቃለህ። ቤት ስትውል እንዳይረሽ። ላ በእውነት ምንም ነገር አልፈልግም። እኔ አንቺ የኔ ልብ እኮ ነው። አንቺን ማስደከም አልፈልግም። እሺ ለምን አትተኝም? በጊዜ ተነሳሽ ይችላል። አይ ቤቱን አጽድቼ ነው ወደ ስራ የምሄደው። አሁን አንተ አንብብ፣ እኔ ቤቱን ምናምን አጽድቼ በኋላ ነው ያጸዳለሁ። አይ ምን በወጣህ አንተ። እሺ አጽድቼ ከዛ አብሬ ትንሽ ቁጭ እላለሁ። እሺ 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 ያቺ ነገረኛ ሴትዮ ሳትነሳብኝ ላስተካክልና ከሷ ጭቅጭቅ ወደ ስራዬ ልሂድ። አፏ እንደሆነ አፍ ነጋ ጠባ መጨቃጨቅ ውይ አንቺ ምን ሆነሽ ነው? አንቺ ለሊትም ቀንም ማተኛት ነው። ምን ረተሽ? እባክህ ለሊት አላስተኛኸኝም። እስኪ ምን አላስተኛውም? ምን ስተኛ አይደለም ያደርሽው? ኧረ ደክሞኛል። ተወኝ እስኪ። ምን ሆነሽ ነው? ደክሞኛል። ምን የትኛው መሬት ስትቆፍሪ ነው ያደርሽ? ለሊት አላስተኛኸኝም። ምን እሱ ስራ ነው? ኧረ በእናትሽ ሰው ስንት ሰዓት ሰርቶ ነው ታየው? ታንሽና ቁርስ ልጅ ልጅቷ ምንም ነገር ወተት ምናምን የላትም። ተነሽና እንስር ይለ ምን ለአንድ ቀን ቁርስ ለቁርስ ብትሆን ስላለ ለመነሳት ራሱ አንድ ሰዓት ነው የሚፈጅብሽ። ምን አደረጋሽ? ታናሽ እስኪ ለአንድ ቀን ቁርስ እንኳን ሰርተህ ብታበላኝስ? ማታ የበላነው ባለቀው ታውቃለሽ። ምን እነዚህ ጎረቤቶች መች አስተኙኝ። ለሊት አልተኛውም። ምን ነው እንደዚህ መሰለሽ ሴትያ? ኧረ በእናትህ ተነስታ ነው እና ስራ ላይ እነሱ ከጠዋት አላስተኛችኝም። ምን አደረገችሽ? አንቺ ትተኛለሽ? እሺ አይተኛ ሰው ይሰራል። ይተራሳ ወተት ሲመችለት ወተት ምንም አላገኘችም። ምስኪን ነው። የለች ተይ እሷ ትቀመጥ ይገባኝ። አሁን ደግሞ የገባችዋ ልጅ እንዴት ናት? እጅግ ነው ጫማ ማታስተካከል ልታቃጥለኝ ነው ደግሞ አንዷ ስትወጣ ምን አለበት እንዴ ተስተካከለበት ቦታ ታስቀምጥ። እንደው ምን አይነት ጎረቤት ነው የመጣችብኝ? አይ እንዴት ነው የምንኖረው? እንደው ምን አይነት ጎረቤት ነው የመጣችብኝ? ምንድን ነው ይሄ? ምን አይነት በላ ናት የመጣችብኝ? አሁን ታዲያ እንዴት ነው? እኔ አልቻልኩም። አሁን እነዚህ ሰይጣን ናቸው እንጂ ሰው አይደሉም የመጡብኝ። አሁን ምን አይነት ጎረቤት ነው የመጡብኝ? ኧረ እኔ አልችላቸውም እንደዚህ አይነት
ሰው ቁርስ ያቀርባል ስትል አንቺ ነገር ነው የምታቀርብኝ አይደል? ምንድነው ደግሞ ምን አይነት ምን ይፈርሽ ነው? ምንድነው? ማን ነው አስተካክዬ ነበር የተቀመጥኩት ማታ። ይኸው ማታ አላስተኛችኝም፣ ጠዋት አታስተኛኝም። እስኪ አንተ ቁርስ ትጠብቃለህ። እቺ መንቀራ ሴት ከቤቴ ካላወጣልኝ እኔ ሰላም የለኝም። ማን ነው እንደዚህ ያደረገው? በቃ ጠይቃቸው፣ ልጆቻችን ጠይቅ። ምናልባት የኛ ልጆች ሊሆን ይችላል። ልጆቻችንም እኮ እንደዚህ ያደርጋሉ። እኔ ልጆቼን በስነ ስርዓት ነው ያሳደግኩት። አረና እቺ ልጅ ታለዚህ የምታረጋ አይመስለኝም። ያሳደግኩት አንተ ምን ነው ልጆችን ሊያወጡ ይችላሉ። ምን ይታወቃል? ልጅ ያደረገ እኮ አጨቃጨቅ መኖርሻ ስትያ ምን ነው ከሷ ጋር ነገር አለ? ባለ ትዳር እኮ ናት። እና ታዲያ ለምን ትከራከራለህ ስለሷ ነገር? አንቺ ልጆች ካረጉስ ልጆቼ አረጉ ታላስጠይቅ ጠይቀው እቺ ሴትዮ ከቤት አስወጣልኝ። ነገር ካለ ንገረኝ። መውጣታቸውማ ይወጣሉ። ነገር አለ ከሷ ጋር እቺ ሴትዮ አስወጣልኝ ከቤት። ሴትዮዋ ብዙ ነገር አይቼበታለሁ። ትያት ስለባሊው ነገር አሁኑ ነገር አለ። አሁኑ እናወጣለን። አሁኑ እና አሁን ልጆቹ አይደለም እያልሽ ነው? ልጆቹ እንደዚህ አይሰሩም ማለት አይሰሩም። ልጆቻችን እንደዚህ አይነት ልጆች ምንድን ነው? ለካ እውነትሽ ይቅርታ። ይቅርታ። አሁን ነው የማወጣቸው። አሁን ታኛለሽ። እኔ ካላወጣሁት እኔ ሰው አይደለም። ለካ ምንቅር የምታደርገው ነገር ነው። ከዚህ በፊትም ብዙ ነገር አይቼበታለሁ። አልነገርኩሽም እንጂ አይቻታለሁ። አሁኑ ነው ኮልኮሌን ይዛ ከባሊዋ ጋር ጥርግ ትላለች። አረግልሻለሁ። ሂጂ አንቺ ወደ ቤት ችግር የለም። አሁኑ ነው ማን ቆንጆ ምን እንሰራለን? እሺ እንዴት ነው ስራ? እኔ ቆንጆ ምን ሆነ ነው ግን? ዛሬ ደግሞ በር ላይ ቁጭ ብለው የጠበቁኝ ጎረቤቶቼ ነው። ሰላም ነው? እኔ ምን አውቃለሁ ብለህ ምንድን ነው ያን አውቃለሁ። እኔ አቋቋማችሁ እኮ አላማረኝም። ደንግጬ ሁሉ ጫማዬን እንዴት አውልቄ እንደገባሁ ሁሌ ማን ነው ባሉ ራሱ ሁሌ እኔ ጋር ይመጣልና እናንተ እንደዛ ነው ምናምን በቃ እነሱ በቃ የሰው ቤት የራሱን አረጉ። በእናትሽ ልጆቻቸው እኮ ነው የሚረብሹት። ለምን ልጆች እንዳላቸው ረሱት እንዴ? ለምን ታደለ ልጆቻቸውን ለኔ ሰጠው? ከዛ በኋላ አንቺ ይኸውልህ አንቺ ምን ታረጋለሽ ታውቃለሽ? አሁን እነሱ ካልተናገሩ በስተቀር ምንም ነገር ትንፍሽ አትበል። እኔና አንቺ ነው የምንጣለው። ኧረ ችግር የለም። እኔ ምን እናገር ታውቃለህ? እኔ ይሄን አፋቸውን እየፈራ አይደል እቺ ሞት ሟጣ ሚስቱን እየፈራ አይደል አጽድቼ በጠዋት አፍሽ ሄዶ ታውቃለህ አይደል? አውቃለሁ እኔ በቃ ምን አሉ? አንተን ተናገሩህ እንዴ? ኧረ ሁሌም ነው አንቺ ካወጣ በኋላ በቃ እሱ ሁሌም ነው። ታዲያ ምን ነው አሁን ስገባ ታዲያ አልተመጣም ሞተች። በቃ አንቺ ሰላም ምናምን አልሽ? አይ ዝም ብዬ ገባሁ ደንግጬ ቆመው ሳያቸው። አንቺ እንደ ሰው እንዳትሆን መጥፎ ጎረቤት በቃ ይሄማ ከአላህ ነው ሰጠው። አንተ ግን ምን ሆነህ ነው እንደዚህ አይነት እሳት የሆነች ገና ስታይ ነብር እኮ ነው የምትሆነው ሚስቱ። እዚህ አይነት ቤት አንተ ምን ቅናት ነው አይኔ ቆንጆ ቅናት ነው። ምንም ነገር አንቺ ለኔ ክብር ስላለሽ ነው ቅናት። ለዛ እኮ ነው። ምን ላድርግ ታዲያ እንዴ? አይ አንቺ ብቻ ዝም በል። ኧረ እኔ አልናገርም። እኔ አልከኝ በር ያንቆቁ ማን በሩ ዲገና ኧረ ማን ነው? ትቆጥ እኮ ነው ወደ በር ይከፈት ነው ያከፈቱ እንዴ? እየሰማን እኮ ምን ካፍተለ ምን ነው አህመድ እንዴት ነህ? ምን እንዴት አለ? ሰላም ነህ እንዴ? ና እዚህ ጠቃ ና ሰላም የለም እባክህ እዚህ ጠቃ በል አልሆንም። እና ምንድን ነው ነገር አሁን እኔ የምልህ ነገር የመጣሁት ለሌላ ነገር አይደለም፣ ልጨቃጨቅ አይደለም። እኔ የምፈልገው ቤት ፈልጌ ውጣ። ማ እኔ ምን አጠፍቼ? ምን ያላጠፋችሁ ነገር አለ እንዴ? አንተ ዝም ትላለህ፣ አትናገርም። ምንም ነገር የምታየው ነገር የለም። ምስቴክ ምንም ነገር እንትን አትልም። አንደኛ ሰው ጠርጎ ይሄዳል። ቤት ምስቴ ነው የምትጠርገው። እሷ ጫማም ያስቀመጥነው ጫማ ምስቴ የረተበችውን ጫማ ነው የምትበትነው። ማ ሚስቴ ምስትካ ላ እንደዛ ላ ደግሞ ሁልጊዜ አያታለሁ። ላ ላ ሁልጊዜ እንደዛ ነው የምትለው። የሚስቴን ነገር እንዳሰማ
ሚስት እኔ አጄ በእንትን በአይነ እያየሁ ሁሌም ምን አይነት ሁሉ ነገር አስተካክሎ ትወጣለች ወደ ስራ። ስንት ትንቀናለች። ሴት የምትንቀን ሴት እኛ አንፈልግ። ሁልጊዜ እኛ ሲታይ እንደዚህ ምንድን ነው እንደዚህ ነው መንቀጥቀጥና እያለች ነው የምትለው። ምንድን ነው ጭቅጭቁ? ያው የጠዋት ነው አይተሻለም። እኔ ካንተ ጋር ጭቅጭቅ የለኝም። አንተ አላየህም? በአይነህ ስትመነቃቀር ስትመነቃቀር ያው ትመነቃቀር አይቼሻለሁ። ልጁ ተበላሻ። ምስት አላገባህም፣ ኮፒ ነው አገባህ። ምስት አይደለም። የኔም ቤት ፈልገሽ ውጪ። ቤት ጋር የምትፈልገው ከሆነ ይዛ ነገር ካለሽ ከእሱ ጋር ቆይ አንቺ ያጠፋሽ ነገር አለሽ ወይ? አላጠፋሁም። እኔ ነግሬሃለሁ። ከዛሬ ጀምሬ ውጥ በለ ከቤት አሁን የራሴ ቤት ነው። የራሴ በእኛ ትዳር ቀንተው ተቃጠሉ እኮ። አንቺ ያጠፋሽ ነገር አለ? ችግር አላቸው። አንቺ አሁን ጫማ አስተካከልሽ ወደ በታተንሽ እሱ እንዳለ አራዝቼ ሄድኩት። አመንካችሁልኝ? ፈቀረች ሴትዮዋ። ምን አውቄ እንግዲህ እኔ ስራ እሱ ላይ ነህ እያየች ይሆናል። የሆነ ችግር አላቸው ማለት ነው። ቆይ እንጠይቃት። ምን ችግር እንዳለ ከአንተ ጋር ምን ችግር እንዳለ ታውቃ። ምንም ችግር የለም። የእነሱ ራሱ ይሄ ቤት የእነሱ አይደለም። ታውቃለሽ አይደለ? እሱ ራሱ ከሰው ተከራይቶ እንትን ብሎ ነው። ስለዚህ እኛ ቤት ካገኘ እንወጣለን። እኛ በሰላም ማኖር ነው የምንፈልገው። ከዚህ በፊት እንደዛ አልነበርሽም። አንቺ ቤት ያጠፋው ነገር አላየም። ገባሽ? ቤት ፈልገን እንወጣለን። ይሄ ቤት የነሱ አይደል? እሱ ራሱ ከሰው ነው ተከራየ። ገባሽ? ስለዚህ ቤት ፈልገን እንወጣለን። እኔ ጭቅጭቅ ምናምን አልፈልግም። እኔ ለነሱ ስል ቤት ነው ልትፋ እንዴ? በቃ ቤት እንፈልጋለን። በቃ ምንም አሁን ቁጭ ብለን እኔ ሲጀመር እኔ ዛሬ እዚህ ቤት አላድርም። ሆቴል እንደር እቃውን ሰብስበን አንድ ቦታ አድርገን ቤት እስከምናገኝ ድረስ ሆቴል እንደር። ከዚህ በኋላ እኔ ምንም መቀመጥ አልፈልግም። እሺ خلاص ይመጣል። እኔ መረረኝ ከልጅ በመጨቃጨቅ ዝም ብለን ነጭናጫ ሴት ባጠፋ ነው ባላጠፋ ልጆቿን ቀጥታ አታሳድግ። መኪና ምናምን ልከስ መኪና ይዤ እመጣለሁ። እሺ ሂድ እስኪ መኪና ይዘህ አንተ። እሺ ከዛ ደውልልኝ። እዚህ ተነቅሎ ካልወጡ እኔ እዚህ ቤት አላውቅም። ሌላ ይወጣል። አንቺ አትናደጂ። እኔ የምልሽ ነገር አትናደጂ። ሁሉ ጊዜ አትናደጂ። ከእሱ ጋር ምንድን ነው ነገር አለክ እንዴ? በተለይ ከእሷ ጋር አወጣለሁ። እኔ ከእሷ ጋር ነገር አለክ። አላማርከኝም። አንተ ራስህ ምን አደረኩት? እኔ ደግሞ አላማርከኝም። ኧረ ዞር በይ አንቺ። አላማርከኝም። ይሄን ሲነግሩህ ተነስተህ ትወጣለህ። እና የልቡን ሲነግሩህ ምን ሆነች ልጅቷ? ከሆነች እኮ ልጅቷ የልቡን ሲነግሩህ እያየሃት ነው ስትገባ ስትወጣ። ጸባያ ነው መጥፎ እንጂ ልጅቷ እኮ ጸባያ ነው እንጂ ቆንጆ ናት። ዝም ብለህ ቆንጆ ናት። አሃ ገና ትወጣታለህ። አንተም ከእሷ ጋር ትወጣለህ። ልጅቷ ቆንጆ ናት ይበለኝ እንዴ? ቆንጆ ናት ነገር አለ ከእሷ ጋር። ለምን አሁኑ ጥርግ በል እናውጣ ከእሷ ጋር። እሷ ስትገባ ስትወጣ ቂጧን እያየልኝ እንድትወጣ እኮ አልፈለገም። ትወጣለች ዛሬ። እኔማ እሷን እያየሁ አልቃጠልም። እኔ ምን ነው ምን ከፍልበትስ ቤቱንስ ጀት ይቃጠል። እሱም እኮ አውቆ ነው እንድትወጣ አልፈለገም። እሱ ስታይ ደግሞ እኮ ትመነቃቀራለች። ባል አላት እንግዲህ ከባሌ ምን እንዳላት አላውቅም። ይሄ ማን ልበል? ባለቤትሽ ይኖራል? የለ ምን ቀረሽ ደግሞ ከሱ? አይ ቤቱን እሱ ስራከራየን እናስረክብ ፈልገን ነው። በቃ ውጡ። ከባለቤቴ ምን አለሽ? ውጪ። ላስ እሱ አይደለም ቤት ትውጣ። እኔ ካንተ ጋር ንግግር የለኝም። እኔ አንተ ጋር ንግግር ከመጀመሪያም እስካሁን ካንተ ጋር ንግግር አይደለም። በቃ እኛ ሴቶች በቃ እሺ ቤት ለቆናል። በቃ ልቀቁ። ውጡ። በቃ ነገር ይነሱ። ውጡ። ካስቀየምሽ ይቅርታ። ውጡ።
ወጥቶ ወጥ የቱ ተገላገልኳት። ሰፋልሻ? ለልጆቻችን ክፍል ይሆናል። ደስ ይበል። ተቃጥለሽ ነበር። የምን ልጆች ነው የምታወሪው? ኧረ የሆነች ሴት እራሷ ጠይቃኝ ነበረ፣ ግን ገና ቅጥል ትላለች። ቅጥል ቅር ያለክ ነገር ይመስለኛል የእሷ በመውጣት ልጆች ግፍ ያዛት። ሁል ጊዜ ልጆቿን ትለኛለች። የሆነ ወስላታ ባል ይዛ አይሱ አይናገር አይጋገር ለካ ቆንጆ አውቃለሁ። ለካ ልጅቷ ነው እንደዚህ የምታደርገው። አሁን እውነቱ ገብቶኛል። ይቅርታ እሺ። ሁለተኛ አውቃለሁ። አይዞሽ ምንም አትይ እሺ። يعني كل يوم أنت تسوي هكذا يا حمار ما كل يوم تسوي ولا ما؟ أنت كل يوم تلعب؟ كل يوم؟ إيه البنت الأول اللي موجودين عندنا جيران لا هي عملت هكذا ولا أنت؟ لا أنت دائما تعمل هكذا؟ أيوه صح إننا غلطان صح؟ هي مش غلطان الماس ليش ወራኛልሽ እያየሽ ልጅሽን ምን አረገ ልጅ ምንድን ነው ለካ ግፍ እየሰራንባቸው ነው እነኛ ልጆች ምን አረገች ያለች ልጅታ ምን አጠፋች አንዳንዴማ ልጆች እኮ ይጫወታሉ አንዳንዴ ሁሌም እንደዛ እያደረጉ ነው ሁሌም እነሱ ነው እንደዛ ያደረጉ ልጆቼ እንዲያደርጉ ልጆቼማ ዛሬ ብቻ ናቸው እንደዚህ ያደረጉ ምን ልጆችሽ እንደዛ ናቸው ዛሬ እያለኝ ነው ልጅ አንዳንዴ ይጫወታል ምን ነው አንተ ተቃጠልክ ሰው በመውጣት ሁሌም እያለሽ ነው ሁሌም እንደዚህ ያደረግሽ እንደውም እነሱ እንደዛ ልጅ ነው አንዳንዴ ግፍሽ እንደዚህ ገና ያደርግልሽ ግፍ የለብኝ ገና ግፍ ምን ነው የእሷ መውጣት ገና ሲንከራተታለሽ እንደዚህ ምን ነው ተቃጠልክ ና ልጅ ማስተካከል ሁለተኛ እንደዚህ ያደርግሽ አባቱ ዝም ብሎ ነው የእሷ መውጣት ይቀጥል ማን ነው ደግሞ የሚደውለው? አሎ አይዋ ምን ከቤቱ ውጣ። ማን ነው ደግሞ የምለው? ሳበል ቤቱ ለምን ልጄ ሊደረበት ታዲያ በዚህ ወር እንዴት ከየት አገኛለሁ ደግሞ ቤት እንዴት ላድርግ በእናትህ? ኧረ እባክህ ለምንልኝ በእናትህ። የላትም ምን አደርጋለሁ እባክህ። ወይ እነኛን ምስኪኖችን በማያውቁት ነገር ከቤት አባርሬ ለቺ ጠማማ ሴትያ ብዬ እንደዚህ መከራዬን አያለሁ። በየዓመቱ ስንት ቤት ገብቼ ስንት ቤት በሷሳቁ እወጣለሁ። ከአንድ ጎረቤት ጋር ተስማምታ አትኖርም። ምን አባት ያደርጋል? አሁን የእነሱ ምስኪን ግፍ ነው እንደዚህ የደረሰብኝ፣ ሌላ ነገር አይደለም። የእሷ ወሬ ሰምቼ እኔም እነሱን ግፍ ሰራሁበት። የጎረቤትን ሀቅ ምንም ነገር አልጠበኩም ማለት ነው። አላህ ያለውን ነገር አላረኩም እና አላህ ይቅርታ በለኝ፣ ይቅርታ አድርግልኝ። እነሱም ባሉበት ቦታ ሄጄ ለምኜ እግራቸው ላይ ወድቄ ይቅርታ እላቸዋለሁ እና እግዚአብሔር ይቅርታ ይበለኝ። አላህ የጎረቤትን ሀቅ እንዲጠብቀኝ አድርገኝ። ከእንግዲህ ምንም ነገር አላረኩም። ያሉበት ቦታ ሄጄ ነው እግራቸው ላይ ወድቄ ይቅርታ